ዛሬ እውነተኛው ታሪክ ላይ የተመሰረተና በዓለም ላይ የተፈጠረው ትልቁ ዘረፋ የሚባለውን ነው የምናየው። ፊልሙ የሚጀምረው ፈርናንዶ የሚባል ሰው እያሳየን ነው። ሳሊና የጁዶ ስፖርት መምህር ነው። ማታ ላይም ከስራ ወደ ቤት ሲሄድ ሰዓት ላይ አንድ ቦታ ሲጃራውን ለማጨስ ይቆማል እና ጭሶ ሲጨርስ በኋላ ሲጃራውን ወደ ውሃ ውስጥ ይጥላል። ሲጃራውን በቀጥታ ወደ አንድ ቱቦ ወደ ባንክ የሚገባ ውስጥ ይገባል። ይህም ባንክ ኦፍ ሪዮ ነበረ። ፈርናንዶም እዛ ፊት ለፊት ቆሞ ነበረ ዝናብ ውስጥ። ፈርናንዶም ያንን በመከተል ወደ ቆሻሻ ቱቦ ውስጥ ይገባል። በዛን ሰዓት ላይ የስርቆት ሀሳብ ይመጣለታል። በቀጣይ ቀን ፈርናንዶ ሲቫስ የሚባለው ጓደኛው ጋር ሄዳ። ፈርናንዶ ጓደኛ ሲቪል ኢንጂነር ነበረ። ሲቪል ኢንጂነሪንግ ነበረ። ባንኩን በመስረቅ አብረን እንተጋገዝ ብሎ እያወሩ ነበረ። ሲቫሱን እንዴት ሀሳቡን እንዳመጣ ሲጠይቀው ላይ ፈርናንዶም ባንክ ውስጥ የሚያልፈውን የቆሻሻ ቱቦ ይነግራል። ሲቫሱም በሀሳቡ ይስማማል። ነገር ግን እሱን ለማድረግ ብር ያስፈልጋቸዋል። ለዚህ የሚሆነው ገንዘብ ስለሚያስፈልግ ሌላ ሰውን መጨመር ግድ ይላል። ፈርናንዶም አንድ ሽማግሌ ጓደኛ ስለነበረው እሱ በዚህ ያግዘኛል በሚል ወደ እሱ ይመራል። እሱም ዶክስ ሲባል ፈርናንዶም አብራርቶ ስለ ፕላኑ ይነግራል። ለጊዜው ግን ዶክ ያንን ለማድረግ ብር እንደሌለው ነገረው ለፈርናንዶ። ከዛ በኋላ ጓደኛ አለኝ ማሪዮ የሚባል እሱ ጋር ወስዳለሁ ብለው ወደ እሱ ወሰደ። ከፈርናንዶ ጋር እንዲገናኙ ቀጠሮ ያዘለት። ፈርናንዶ ማሪዮ ባገኘው ሰዓት ላይ ስለ ዕቅዱ ሙሉ በሙሉ ሀሳቡን ዘረዘረው። ማሪዮም ሀሳቡን ወድድ ብሏል እና እዚህ ላይ ገንዘቡን ኢንቨስት ለማድረግ አስቧል እና የቆሻሻውን ቱቦ ለማየት ሲሉ ወደዛ ይመራል። ፈርናንዶም እዛው በደረስ ወደ ታች ሜትር ይተካል። ከዛን ዕቅዱን ለማሳካት ተብሎ ቱቦ ውስጥ ይገባሉ። ከዛም ፈርናንዶና ሲቫስ ባንክ ውስጥ ገብቶ የተለያየ ነገርን ካሜራ በፎቶ አነሱ። ማታ ላይ ደግሞ ዶክስ ሳይክሉን ይዞ ሜትሩን እየለካ ነበረ። ሜትር ሳይክል ላይ አድርጎ ከቱቦ ጀምሮ እስከ ባንኩ ድረስ ምን ያህል ርቀት እንዳለው በሜትር እየለካ ነበረ። ርቀቱም 7 ሜትር ብቻ ነበር። እዛን ሰዎቹ እቅዳቸውን በማሰብ ሀሳብ ዝርዝር እያወጡ ነበረ። ምን እንደሚያስፈልጋቸው ሀሳብ እየተናገሩ ኬት እንደ ቤት ገብተን ቤት እንደወጣለን ሀሳባቸውን ኬት እንደምትጀምሩ ሁሉንም ነገር ማውራት ጀመሩ። ቁጭ ብለው ጉድጓድም በውስጥ መቆፈር ሀሳብ አነሱ። ይህንን በማድረግ ደግሞ ተጨማሪ ሰው ያስፈልጋቸዋል። እዛን ሲቫስ አልቤርቶ የሚባል የሆነ ጉልበተኛ ሰራተኛ አለው። እዚህ ሀሳቡም ተቀላቀል ብሎ ሀሳቡን አቀረበለት። እሱም እሺ ብሎ ሳይንገራገር ሀሳቡን እሺ ብሎ ተቀበለው። ፈርናንዶ አሁን ያጋጠመው ችግር ደግሞ ባንክ ውስጥ ያለውን ሰንዱቆች እንዴት እንደሚከፈት ብቻ ነው ሀሳቡ። ከባድ ስለሆነ ሰዓቱም ረጅም ሰዓት ስለሚፈጅብን እንዴት ሀሳብ ማሽኑን መስራት እንዳለብን ሀሳባችን እንዘርዝር ብሎ አብሮ እየተመካከሩ ነው። ከዛን ሲቫስ ይህም ማሽን በመክፈት ሌላ ማሽን መሰረት አለብን ብሎ ሌላ ለፈርናንዶ ሀሳብ ይሰጣል። ማሽኑም እንዴት አይተን ሰንዱቁን እንዴት ማየት እንደምንችለው ውስጥ ገብተን እንደ ከስተመር መስለን ባንክ ውስጥ መግባት አለብን ብሎ ሀሳብ ዘረዘሩ። ሌላ ሹፌሩም ከነሱ ጋር ነበረ። እነሱ ሲወጡ እሱ ውጭ ላይ ቆሞ እንዲጭን ሀሳብ አቀረቡለት። እሱም መኪና ስላለ እነሱም ያስመልጣል ብሎ ነው ያስቀዱት። ጉድጓዱ ጋር ቆሞ አልቤርቶን በሚጠብቁት ሰዓት ላይ ሌላ ትራፊክ አጋጠመው። ትራፊኩን ደግሞ የኔ ጓደኛን እየጠበቁት ነው ብሎ ለትራፊክ ተናገረ። ምናልባት ግን ሳይዋሽ አልቤርቶ መጣ ከሚስቱ ጋር እና ትራፊኩን አለያየው። ከኔ ጋር ነው ብሎ ዋና ዕቅዳቸው አልቤርቶ ለሚስቱ መናገር የለባትም ብሎ ሀሳቡን አዘረዘሩ። ሚዮ ከሱ ጋር ይጣላል። ቢሆንም ግን ሚስቴ በጣም ስለምትወደኝ ለኔ ለመንግስት አትሰጠኝም አሳልፋ ብሎ ነው የምናገረው። ቢሆንም ግን ፈርናንዶን እንዴት ሳጥኖችን እንደሚከፈት ሀሳቡን ጠይቃል። ፈርናንዶም ስለዚህ አላሰበበትም ነበር። ፈርናንዶም እዚህ ጊዜና ብሬን ማባከን የለብኝም ብሎ ወደኋላ ተከፈተ፣ ወደኋላ ዞረ። ማታ ላይ ፈርናንዶ ከፍቅረኛው ጋር ተኝቶ በነበረበት ሰዓት አንድ ጥሩ ሀሳብ ይመጣለታል። ስለዚህ ወዲያም ወደ ማሪዮ በመሄድ ላይ ባንኩ በሚመሽና በሚዘጋበት ላይ ጥበቃው ስለሚበዛ ዘረፋችን ቀን ማድረግ አለብን ብሎ ተስማሙ እና በውጭ ገብተን በውስጥ መሃል ጉድጓድ ውስጥ መውጣት አለብን ብሎ ሀሳቡን ዘረዘረ። እቅዳችን ስርቆቱ በቀን ሆኖ መዛ በኩል በተቆፈረ በኩል መውጣት ነው፣ በውስጥ ለውስጥ ማለት ብቻ ዝርዝሩን አወራላቸው። ፖሊሶቹም ተራ ሌባ እንደሆነ እንዲያስቡ ሌላ አርቲፊሻል ሽጉጥና እንትን እንጠቀማለን ተብሎ ተወያዩ። በበር በኩል ገብተን በውስጥ በኩል ስለምናወጣ ለፖሊስም እናመልጣለን፣ ፖሊስም ሳይዘን ብሎ ዝርዝሩን ተናገሩት። የእጃችሁን አሻራ ማስቲሽ ለመጠቀም እጃቸው አሻራ እንዳይታይ በማድረግ ላይ ነው። ሲቫስ ወደ ዋሻኔ ገባ። ማሪዮና ፈርናንዶ ደግሞ ደንበኛ በምስል ባንክ በኩል በፓርኪንጉ በኩል ነው የገቡት። ሌላ ሰው መስለው በባንክ በኩል በበር በኩል ስለገቡ ናቸው። ራሳቸውን ከሸፋፈነው በኋላ ወዲያውኑ ባንክ ለመዝረፍ መስራት ይጀምራሉ። ወደ ፓርኪንግ የሚወስደው መንገድ ከዘጉ በኋላ እዛ የነበረ ሰዎችም ያስፈራራሉ።
አንደኛው ጠባቂውን በካሜራ ይመለከትና አላርሙንም ያበራል። ሌቦቹም ስርቆቱን የመጀመሪያ ስለሆነና እየፈሩ እንደሆነ ማስመሰል ይጀምራሉ። ይህም ፖሊሶቹን እንደከበባቸው እንዲያስብ ነው የሚያደርጉት። ከዛ አንድ ሴት ላይ ሽጉጣቸውን በመደቀን ውስጥ ያለው ካዝና እንዲከፈት አስፈራሩት። እዛ ውስጥ ያለው ጠባቂውም ከማስወጣቱ በፊት ስልካቸውን ይወስዳል። ባንክ ውስጥ ያለውም ካሜራውም እንዳለ አጠፉት። በዚህን ጊዜም ሲባስ በጉድጓዱ በኩል ወደ ባንኩ መግባት ችለዋል። የባንክ ዘረፋቸው 50% ተሳካ። ከዚያም ባንኩን መዝረፍ ይጀምራሉ። ሲቫስም መሳሪያውን በመጠቀም ሳጥኖቹን በ7 ሰከንድ ውስጥ መክፈት ጀመረ። ሰንዱቅ ውስጥ ያለውን ብርም ያን ያለ የማይታወቅ ከሆነ በዚህ በኩልም ማውጣ አንድ መንገድ አለን ብሎ አሰቡ። ፖሊሱም በቀላሉ እኛ እንደማይዝ ተስማሙ። እዛ እነሱ ሰንዱቁን በሚከፍቱ ሰዓት ላይ እዛ ለፖሊሱ የተመደበው ሰው አንድ ላይ ስልክ ደወለ። ኃላፊው ስልካቸውም ሌቦቹ ጋር ስለነበረ ማሪዮ ቀድሞ ያነሳል። ፖሊሱም ዋና ፍላጎታቸው ምን እንደሆነ ይጠይቃል። እኛን አለመታሰር ብቻ ቃል ግባለን ብሎ ተናገረ። ሌባው ሚጌልም በሀሳቡ ይስማማል። ነገር ግን በደንብ ለመተማመን አንድ ታጋት ይውጣልን ብሎ ሀሳቡን አቀረበለት። ሚጌል ማሪዮም ልክ እንደተባለ አንድ ሰው አወጣ ከውስጥ። ሚጌልም ወደ ማሪዮ ደውሎ ጄኔራሉ መግባት እንደ ሀሳብ እንዳለው ነገረው። ቢሆንም ግን በዚህ ሰዓት ላይ ፈርናንዶ ወደ ማሪዮ በመሄድ ሳጥኖቹን በመክፈት የሚሰራው ማሽን አሁን ላይ ስራ ስላቆመ ከሚጌል ጋር የምታደርገው ጥሪ የተለያየ ዘዴውን በመጠቀም ዝም ብሎ ተናገረ። ማሪዮም ሚጌልም የቀድሞ ተወካይ ቦታውን ስሙን ንገረኝ ብሎ እሱም ተናገረ። ይህ ሰው 2 ጊዜ እንዳሰርከኝና እሱም መቼም እንደማይምነው በመናገር ላይ ናት። ከኔ ጋር ከምትነጋገር የጠበቃዬ ስልክ ልስጥና ጠበቃዬ ላይ ደውል ብሎ ተናገረ። የራሱን ስልክ ደውሎ ነገረው። በዚህ መልኩም ከጠበቃው ጋር እንድነጋገር አስቦ ነበረ። ይህንን ረጅም ወሬውን በመጠቀም ፈርናንዶ በማሽኑ ሳጥኑን መክፈት ጀመረ። አሁን ላይ ሳጥኑ ስራው ጀምሯል። ማሽኑ ሚጌልም ወደ ጠበቃው ይደውላል። ይህ ሰው ግን ማሪዮ ነበረ። ስለዚህ የተወከለው ሰው ደንበኛህን ስርቆት ላይ ነው ያለው ብሎ ጠየቀው። ጠበቃው ደግሞ ስሙ ማን ነው ብሎ ሲጠይቅ ስሙ ስለማላውቀው ነው ዝም አለ እና ስልኩን ዘጋበት። በዚህ ሰዓት ቡድኑ ብሩን ዘረፋውን ለመጠናቀቅ መጨረሻ ላይ ደርሰዋል። በተለያየ ብርና ወርቅም ወስደዋል። በጉድጓድ በኩልም እያሳለፉ ነው። ለማምለጥም ደህና ጊዜ መጠበቅ ጀመሩ። ማሪዮም ወደ ሚጋኤል በመደወል 5 አይነት ፒዛውን አዘጋጅልኝ ብሎ ጠየቀ። ማሪዮም እንደዚህ ያደረገው ሌቦች አሁንም ባንክ ውስጥ እንዳለ ለማረጋገጥ ነው። ቢሆንም ግን ሚጌል ግን ትንሽም ቢሆን እየጠረጠረ ነበረ። ወደ ባንክ ውስጥም እንዳይገቡ ተብሎ የተከለከለ ሰውም እየወቀሰ ነበረ። ከዛም በተጨማሪም ከባርኪንጉ ቦታ ሌላ መውጫ በር አለ ወይ ብሎ ጠየቀ። የትም አይነት በር የለም መውጫ ብሎ ተናገረው አላል። በዚህ ጊዜ ቡድኑ የሰረቁትን ብር እንዳለ ወሰዱት። ከዛም በስርቆቱ ላይ የተጠቀመው መሳሪያ አንድ በአንድ እዛ ጋር አስቀመጡለት። ፖሊሶቹም የተጠቀማቸው መሳሪያ ፌክ እንደሆኑ እንዲረዱ ነው። ከዛም ወረቀቱ ላይ ጽፎ እዛ ላይ አስቀምጡለት። የታገቱት ሰዎችም እንዳይንቀሳቀሱ ከተናገሩ በኋላ ነው በዛ በስር በኩል የወጡት። ከዛ በፊት ጉድጓዱ የቱ ጋር እንደሆነ እንዳይታወቅ አድርጎ ነበረ። በትናንሽ ጀልባም እዛ ጋር አቅርቦ ነበረ። በዛ በኩል ነው የወጡት ብሩን ጭኖ። ፖሊሶቹም ወደ ውስጥ በገቡበት ሰዓት ላይ ሚጌልም ዋሻውን አግኝቶ ወደዛ ይገባል። ቢሆንም ግን እነሱ ቀድሞት ሄዶ ነበረ። ገንዘብና ወርቅ ያለበት መዳበራ እየጎተቱ ወደ ላይ እያወጡ ነበረ ታክሲ ላይ ልጫን። ሹፌራቸውም ከዛ ነስቶ ይወስዳቸዋል። በዚህ መልኩም ዓለም ላይ የተደረገው ዘርፎ ይጠፋሉ። ሚጌልም ባንክ ውስጥ ትቶ የሄዱት ወረቀት ያነባል። ከዛ ላይ ባንክም ሸውዶ በፌክ መሳሪያ ሰዎችን አስፈራርቶ ነበረ። ምንም አይነት ጦርነት ሳይኖር አንድም ሳይገሉ ይሄ ሁሉ ገንዘብ ተሰርቆ ነበረ ብሎ እየዘረዘረ ነገረው። በመጨረሻው ቲቪ ላይ የተዘረፈውን ገንዘብ 17 ሚሊዮን የሚሆነው በዶላር ነው በቲቪ የተናገሩት። ይሄም 2000 እስከ 2006 ዓመተ ምህረት ትልቁ ዘረፋ ተብሎ ነው የተናገረው። ሁሉም የሚገባቸውን ድርሻ ከወሰዱ በኋላ እየተዝናኑ ነው። ይፈልጉትና የመኙት የነበረውን ቅንጦቱን እየኖሩት ነው። አልቤርቶም አዲስ መኪናን ይገዛል እና ከሚስቱ ጋር በነበረበት ሰዓት ድንገት አንድ ሴት እንመለከትና ከዛት ሴት ጋርም አልቤርቶ የፍቅር ግንኙነት ይጀምራል። በመጨረሻ ላይ ሚስቱ ከሌላ ሴት ጋር የፍቅር ግንኙነት እንደጀመረ አልቤርቶ ላይ አየች ነበረ። ከዛም በኋላ ወደ ፖሊስ ሄደችና ሁሉንም አንድ በአንድ ተናገረች። ቀጣይ ሹፌሩም ከዛም ሲቫስን ያሳራል። ማሪዮም ከልጁ ጋር በነበረ ሰዓት ፖሊሶች ቤት ውስጥ ገብቷል። ለልጁ በመስጋትም ወደ መጣጣቢያ ውስጥ እንዲገባ ነገረው። ቢሆንም ግን ፖሊሶች በመጣችው ሰዓት ላይ እሷንም እሱን ይዟል። ፈርናንዶ ደግሞ ወደ ሌላ ሀገር ለመሄድ ድንኳኑን ጥሎ ጫካ ውስጥ ነበረ። ፖሊሶች እዛ ድንገት መጡና ምን ትሰራለህ ከዚህ ተብሎ ተፈተሸ። ሲፈተሽ ደግሞ እሱ የያዘው ብር ብዙ ስለሆነ እዛው ተያዘ። እሱ ፈርናንዶም እስር ቤት ውስጥ 1 ዓመት ከ6 ወር ተፈረደበት። ከዛ በኋላ ሲወጡ ያሳየናል። በወጣ ሰዓትም ማሪዮን ውጭ ላይ ያገኛል።
ማሪዮም በእጁ ላይ ጋዜጣን ይዞ ነበር። ትንሽ እስር ብቻ ስለታሰርን እዛ መሳሪያውን የተጠቀምነው ፌክ መሆኑ ብቻ ነው እንደዚህ ያደረገን ብሎ ተናገረ። የአልቤርቶ ሚስት ብትበቀላቸውም አሁን ላይ ሁሉንም ነፃ ናቸው። ፊልሙ ይሄንን ይመስል ነበረ። ላይክ እና ሼር ሰብስክራይብ ማድረግ እንዳይረሳ። በሌላ ቪዲዮ እስከምንገናኝ ድረስ ቻው።